እኔ ነገሮች እያስፈሩኝ ነው። የሆነ ነገር ማድረግ አለብኝ። ጉዱኝ ይልሃለሁ። ማለት ምን ተፈጠረ? ባይሆን እሱን ተውና ሆስፒታል ነን። የብሩኬን የሞት ዜና መስማት አለ። የምርህን ነው ዶክተር? ከዚህ በኋላ ብሩኬ መራመድም ማውራትም አይችልም? ጊዜው አብቅቷል። ሰራተኛዋ ትሁት ሞታለች። የኔ ፍቅር ቤቱ እንዴት አየኸው? በጣም ያምራል። ከዚህ በኋላ የዚህ ቤት ባባወራውንኩ ማለት ነው። በሚገባው የዚህ ሁሉ ንብረትና ባለቤት እኔ እናንተ ነን። መኪናውን አላየሁትም። የት ነው ያለው? መኪናው እኮ ውጭ ነው። ብሩኬ ውጭ እንዳቆመው ነው። እና ከመጣው ሰዓት ጀምሮ አንድ ሰው አላየሁም። እና ታዲያ የት ሄደው ነው? አባረሻት? እንዴት ወጥኝ? እንዴ ትላንት ማታ አባርሬያታለሁ እኮ። ለምን? እንዴት እንደዚህ ታደርጊያለሽ? እሷ እኮ በዚህ ሰዓት ካጠገባችን መራቅ የለባትም። እሱን እኮ አውቃለሁ። ኢማ ብሩኬ ላይ መርዝ ስጨምር ቪዲዮ ቀርጫታለሁ። እሱን ቪዲዮ እንደቀረጽኳት ደግሞ ታውቃለች። በሱ ቪዲዮ እያስፈራራናት ምንም ነገር ትንፍሽ እንዳትል ማድረግ እንችላለን። በቃ ስለዚህ አታስፈልገንም። በጣም ጥሩ። እና ታዲያ ብሩኬስ እንዴት ነው? ዶክተርስ ምን አለሽ? እሱማ ኮማ ውስጥ ነው። እስካሁን ሳይሞት ይቀራል ብላ ነው። እንዴት እንደዚህ ታደርጊያለሽ? ሲጀመር ባለቤቷ አንቺ ነሽ። ዶክተሮቹ እኮ የሚጠረጥሩት በቃ እዛ ቦታ ስትታጪ አንቺ እንደሆንሽ ነው የሚያስቡት። ለምን እንደዚህ አይነት ነገር ትሰሪያለሽ? እሺ በቃ ይንቀር እንዳልከኝ አድርጋለሁ። ሄዳለሁ። ቆይ የሚጠጣ ነገር ላምጣልህ። በባዶ ካይስኩ። እሺ እኔ የምለው የትሁትን እናት እንዴት አደረካት? ለቀካት እንዴ? እና እሷንማ ለቀኳት እኮ። ሲጀመር እንደዛ ታማ እያጣጣረች እንዴት ዝም ብዬ ደግሞ እጄ ላይ ሰበብ ብትሆንስ? ዝም ብዬ ለቀኳት እኮ። አይ በቃ ጥሩ አድርገሃል። ሁለቱንም ከህይወታችን አስወጥተናል። በሚገባ አሁን የማይረሳ ጥሩ ጊዜ ማሳለፍ አለብን አይመስልም? ደስ ይለኛል። ቆይ የሚጠጣ ነገር ላምጣልህ። አንቺ ነበር እኮ በየሰው ቤት እየዞርኩ የምሰራው ላንቺ ነበር። ምንም ሳላደርግልሽ እንዲሁ በቃ እንዲሁ። ለማን ነው ጥለሽኝ ሄድሽው? አንቺ ከሌለሽ እኮ ለእኔ ማንም የለኝም። ላንቺ ነበር እኮ ያ ሁሉ ዋጋ የምከፍለው። በየሰው ቤት እኮ የምዞረው ላንቺ ነበር፣ ምንም ሳላደርግልሽ በቃ
ታስቢያለሽ? ምንም ማለት ቱት እኮ ማለት የሆነ ጊዜ ሰራተኛችን የነበረች በራሷ ምንም ማድረግ የማትችል ደካማ ምስኪን ሴት እኮ ናት። ባይሆን እሱን ተውና ሆስፒታል ሄደን የብሩኬን የሞት ዜና መስማት አለብን። ማን ነው ቢሉሽ ማን ነው ትያቸዋለሽ? እንዴት ነው አብረሽ ሄዳለሁ? ምሽማይ ነው ተው በእናትህ አንተ ወልፊያ ከጀመርክ አታውቅም። እሺ አሁን ቶሎ እንሂድ ሆስፒታል። ተነሽ በቃ። በመጀመሪያ ተረጋጉ። አዝናለሁ። ብሩክን ለማትረፍ በሙላችን ብዙ ጥረናል። ነገር ግን ብሩክ በደረሰበት ጉዳት ከወገቡ በታች ፓራላይዝ ነው። በተጨማሪም ደግሞ የመተንፈሻ አካሉ ጉዳት ስለደረሰበት ከእንግዲህ ብሩክ መናገር አይችልም። የምሬን ነው ዶክተር? ከዚህ በኋላ ብሩኬ መራመድም ማውራትም አይችልም? መጀመሪያ ተረጋጊ፣ መረጋጋት አለብሽ። ጥሩ እንክብካቤ ከተደረገለትና የጤና ምርመራ ከተደረገለት ብሩክ የመናገርም ሆነ የመራመድም ተስፋ አለው። ስለዚህ እኛ ክትትላችንን ጨርሰናል። ክትትላችንን ስለጨረስን ብሩክን ወደ ቤት ይዛችሁ መሄድ ትችላላችሁ። ይሄንን መድኃኒት ገዝታችሁ ለብሩክ በክትትል ሰዓቱን ጠብቃችሁ ትሰጡታላችሁ። ስለዚህ ብሩክን ይዛችሁ አሁን መሄድ ትችላላችሁ። እሺ ዶክተር፣ አመሰግናለሁ። አንቺን እንዳሳጡኝ የኔን ህይወት እንዳመሰቃቀሉት አልቃቸውም። ህይወታቸውን ነው ማመሰቃቀል። ብሩኬ እሱ ወንድሜ ነው። ከክፍለ ሀገር ነው የመጣው። እኔ እዚህ ብቻ እንዳልሆን ነው የመጣው። እንደዚህ ያደረገች ትሁት ናት። ይህ ሁሉ ስራዋ ስታወቅባት ከዚህ ቤት ለቃለች። ግን እኔ ኬትም ቢሆን ፈልጌት በቀላታለሁ። ላንተስ ምንም አታስብሽ። አሁን ግን ረፍት ማድረግ ይኖርብሃል። መድኃኒቱም ያደክማል። ተኛ። እኔ ነገሮች እያስፈሩኝ ነው። የሆነ ነገር ማድረግ አለብን። ምን ማድረግ እንችላለን? ከዚህ በኋላ መርዝ ሰተን እንግደለው ብንል እንኳን በቀላሉ ልንያዝ እንችላለን። ቤት ውስጥ ያለነው እኔ እናንተ ብቻ ከሆነን እኔ አላቅም፣ ብቻ አላቅም። ግን የሆነ ነገር ማድረግ አለብን። እኔ አፍጥጦ ሲያይ የሆነ የምገባበቱ ላይ እየጠፋኝ ነው። የኔ ፍቅር ለምን ትፈራለህ? እሱ ማለት እኮ መናገር የማይችል መሄድ የማይችል በህይወት ያለ ሬሳ ማለት እኮ ነው። ለዚህ ሰው እንዴት ትፈራለህ? መረጋጋት ይኖርብሃል። አሁን እንግባ። ተረጋጋ። እንደዚህ መሆን የለብህም።
እረፍት ማድረግ ፈልገህ? ተኛ በቃ። ግን እኔ ፍቅር እስከ መች እንደዚህ እየሆነ ልንቀጥል ነው? እንደዚህ እንደ አይጥና ድመት እንደዚህ አኩኩል እየተጫወትን በዚህ አይነት መቼም ቢሆን ይሄ ሀብት እጃችን ላይ አይገባም። የግድ ሰነዱ ላይ ብሩክ መፈረም አለበት። ይሄ ሀብት እጃችን ካልገባ የሆነ ነገር መሆናችን ነው በቃ። በጣም ጥሩ ሀሳብ ነው። ታዲያ እንዴት ነው ሰነዱን ልናስፈርመው የምንችለው? ሄሎ የት ናችሁ? በቃ እሺ፣ መጣሁ። እሺ። ፍቅር አትጨናነቂ እሺ። አንድ ላይ የምንሆንበት ጊዜ ቅርብ ነው። አንቺ ብቻ ነገሮችን በጥንቃቄ አድርጊ። እሺ እኔ ፍቅር፣ የነብሩን ጭራ ይዘነዋል። ሁሉንም ነገር በጥንቃቄ አድርጋለን። በትክክል ሁሉንም በጥንቃቄ አድርጊው እሺ። በቃ እኔም ልሂድ፣ እደውልልሻለሁ እሺ። ስልክሽን ክፍት አድርጊ እሺ። እኔ ማር ትናፍቀኛለህ። እኔም በጣም ትናፍቀኛለሽ። ጊዜው አብቅቷል። ሰራተኛዋ ትሁት ሞታለች። አሁን ማንም የማያውቃትን ጨካኟን ትሁት ታውቃታላችሁ። ይህን ሴራቸውን ለማክሸፍ ይሄ ልጅ ያስፈልገኛል። ሳራ ምን እንደሚውጥሽ እናያለን እስቲ። የኔ ፍቅር ረሳው አይደል? ጉድ ሲል ቢኒ እኮ አስቸኳይ ስልክ ተደወለለትና እሱን ልሸኘው ወጥቼ እኮ ነው። ቆየሁብህ አይደል? ቆንጆ ምግብ ሰርቼ እልሃለሁ። ላምጣልክ? እሺ በቃ እሺ። ለመጣው ሄሎ። ወይ የኔ ፍቅር፣ በሰላም ነው ስልክ ማታነሺው? ጉዶኝ ይልሃለሁ። ማለት ምን ተፈጠረ? ለብሩክ ምግብ ላቀርብለት ስልኬን አጠገቡ አስቀምጬ ነበር የወጣሁት። ያንተን ስልክ ማይላፍ ብዬ ነው ሴቭ ያደረኩት እና አይቶታል። ምን ማለት ነው? እንዴት እንዲህ ታደርጊያለሽ? ጥንቃቄ አድርጊ ብዬሽ አልነበር? ይኸውልሽ
ጥቃቅን ስህተቶች እቅዳችንን ገደል እንደሚከቱ አታውቂም? ፍቅር ይህን ሳላውቅ ቀርቼ ነው እንዴ? ድንገት የተፈጠረ ነገር ነው። አውቄ አይደለም ይህን ሁሉ ነገር ያደረግኩት። አሁን ተረጋጊ። አላውቅም፣ በቃ አላውቅም። ምን ማድረግ እንዳለብኝ አላውቅም። ተረጋጊ። በፍቅር ቀርበሽ ወንድሜን የደወለልኝ መድኃኒቱን በሰዓት መውሰድን ቼክ ለማድረግ ነው የደወለልኝ በይው። ባያምን እንኳን ምክንያት ሰተሽ አባቢው እንዳይጠረጥርሽ ይኸውልሽ አረጋጊ። መረጋጋት ሞክራለሁ፣ ግን የሆነ ነገር መፍጠር አለብን። በቃ አውቆብናል። በጣም ፈርቻለሁ። አሁን ኪዊ ተረጋግተሽ አውሪው። ስልክሽም ካንቺ አይራቅሽ። እሺ እሺ፣ እንዳልከኝ አድርጋለሁ። እሺ በቃ እሺ፣ ቻው። የኔ ፍቅር አስደነገጥኩ አይደለም? መቼስ ከሌላ ሰው ጋር ፍቅር ትጀምራለች ብለህ እንደማታስብ ፍቅረኛ ነኝ። ምን ያህል እንደምወድ ታውቃለህ አይደል? ወንድሜ ነበር የደወለው። ምን ሆነሃል? ፊትህን አጠቆርክ እኮ። ወንድሜ እኮ ነው የደወለው። መድኃኒቱን በጊዜ ስጪ ብሎኝ ነበር። የኔ ፍቅር እንዴት እንደምወድ ታውቃለህ አይደል? መቼስ ለሌላ ነገር እንዳላሰብክ እርግጠኛ ነኝ። ሁሉንም ነገር እንዳሰብከው አይደለም። በጣም እኮ ነው የምወድ። ስለምታምነኝ አመሰግናለሁ። አንተ በጣም መልካም ሰው ነህ። እረፍት ማድረግ ይኖርብሃል።